እኔ ይሄ መጽሐፍ ትክክል አይደለም ብዬ በጽሁፍና በቃል እንደዚህ ተናገርኩ እንጂ ብዙዎቹ የቤተ ክርስቲያናችን ሊቃውንትና መምህራን ይሄ መጽሐፍ ቅዱስ ትክክል እንዳልሆነ በሚገባ ያውቁታል። ለምንድነው የማይታረመው? ለምንድነው በአደባባይ ወጥተን እንደዚህ የምንናገረው? እኔ በአደባባይ ወጥቼ ለመናገር ፍላጎቱም ምኞቱም የለኝም። ግድ ሆኖብኝ ነው የምናገረው። አሁንም ቢሆን የልቤ መሻትና ፍላጎት እውነት የሆነው የእግዚአብሔር ቃል በቤተ ክርስቲያኗ ውስጥ ይነገር። ይሄ በ2000 ዓመተ ምህረት የታተመው ሆን ተብሎ ስህተቱ እየታወቀ ለጥቂት ቡድኖች ፍላጎት ተብሎ የታተመው ይህ መጽሐፍ ቅዱስ ከቤተ ክርስቲያን መወገድ አለበት። ቤተ ክርስቲያን ያላት መጽሐፍ የእግዚአብሔር መጽሐፍ ነው። ለብቻ ተብሎ በዲኖሚኔሽን የሚጻፍ መጽሐፍ ቅዱስ የለም። እግዚአብሔር ለኦርቶዶክስ ቤተ ክርስቲያን ብሎ ለብቻ የጻፈውና የሰጠው መጽሐፍ ቅዱስ የለም። መጽሐፍ ቅዱስ የእግዚአብሔር ነው። ቤተ ክርስቲያን መጽሐፍ ቅዱስን ባደራ ተቀብላ ለትውልድ ሁሉ ለራሷ ቤተ ክርስቲያን ብቻ አይደለም ለዓለሙ ሁሉ የምታነበው ለዓለሙ ሁሉ የምታደርሰው የእግዚአብሔር ቃል ነው። ስለዚህ እኔ የጻፍኩት እኔ አሁን የምናገረው ቤተ ክርስቲያን በእውነት የእግዚአብሔርን ቃል አጥብቃ እንድትይዝ ከእውነት ጋር እንድትቆም አባቶቼ ለማሳሰብና ለመጠየቅ ነው። ይሄ መጽሐፍ ለቤተ ክርስቲያን ምእመናን ሊጠቅም አይችልም። ለእግዚአብሔር መንግስት ክብር ሊውል አይችልም። ስለዚህ ይሄ መጽሐፍ ቅዱስ አስቀድሞ በነበረው ከግሪኩና ከዕብራይስጡ ጋር በተመሳከረው በ1947 እና 1980 ዓ.ም በታተመው መጽሐፍ ቅዱስ ቤተ ክርስቲያኗ መገልገል አለባት። ይሄኛው ተገቢ ትርጉም አይደለም ብዬ ሳቀር ለቤተ ክርስቲያን ጥቅም ነው፣ ወገኖቼን ለመጥቀም ነው። ወገኖቼ በደንብ እንድትረዱልኝ እፈልጋለሁ። እንደኔ ፍላጎት ቢሆን ኖሮ እኔ ቤተ ክርስቲያን እንዳስተማረችኝና እግዚአብሔርን በሰጠኝ ጸጋ ቤተ ክርስቲያንን በሰጠችኝ አደራ የእግዚአብሔርን ቃል ንጹሑን የእግዚአብሔርን ቃል እውነት የሆነውን የእግዚአብሔርን ቃል ለምእመናን እንዲደርስ ሌትና ቀን ባስተምር እጅግ ደስ ይለኛል። እንደኔ ፍላጎት ቢሆን መንቀፍ አልፈልግም። እንዲህ ያለውን አወዛጋቢ የሆነ መጽሐፍ ቅዱስን የሚተች የቤተ ክርስቲያን አባቶችንና የሊቃውንቱን ስራ የሚነቅፍ መጽሐፍም ሆነ በእንደዚህ አይነት ሚዲያ ላይ መናገር እኔ ፍላጎቴም አይደለም፣ ፍላጎቴ አልነበረም። በደንብ እናስተውለው። መጽሐፍ ቅዱስ በሀገራችን ላይ ገና በአፍ መፍቻ ቋንቋቸው በበቂ ደረጃ ባልደረሰባቸው ወገኖቼ መካከል በጣም በብዙ ሚሊዮን ህዝብ የሚቆጠር መጽሐፍ ቅዱስ ምን እንደሆነ በማያውቅ ህዝብ መካከል እየኖር ወንጌልን ለፍጥረቱ ወንጌልን ለህዝቤ መናገርና መስበክ እውነትን መናገር ከሞት እንዲያመልጥ ወደ እግዚአብሔር መንግስት እንዲገባ በቅድስና እንዲኖሩ ማስተማር ሲገባኝ እንደዚህ አይነት የትችት መጽሐፍ ቅዱስ ትክክል አይደለምና ይሄ መጽሐፍ ቅዱስ ይታረም ብዬ በአደባባይ መናገሬ ወገኖቼ እንዳልተወው እየቆጨኝ ነው። ስህተት አለበት ወገኖቼ፣ ይጠፋሉ። እንዳልጽፈውና ደግሞ እንዳልናገር ወገኖቼ እያዘንኩ ነው። አሁን እንኳ በሚዲያም ሆነ ይሄን መጽሐፍ ስጽፍ ወገኖቼ ልቤ እያዘነ ነው። እኔ ማንንም መንቀፍ አልፈልግም። ይልቁንም ደግሞ ብፁዓን አባቶችን ቅዱስ ሲኖዶስ ይሄን አደረገ፣ የቤተ ክርስቲያናችን ሊቃውንት ይሄን አደረጉ፣ እንደዚህ መደረግ የለበትም እያልኩ መናገር አልፈልግም። እንኳንስ አባቶቼ እኔ ግለሰቦችንም ታናናሾችንም እኔ መንቀፍ አልፈልግም ነበር። ጉዳዩን መጀመሪያውኑ ቋሚ ሲኖዶስና ሊቃውንት ጉባኤ ሲቀርብላቸው ጉዳዩን ተመልክተው ይሄን ተፋልሶ ቅጽ አንድን አንብበው መልስ የሚሰጡበትና የሚታረም ቢሆን ኖሮ እኔ አልደክምም ነበር። ነገር ግን ሊቃውንት ጉባኤው ያቀረብኩትን ይሄን መጽሐፍ አንብቦ ስህተት መሆኑን እያወቀ መልስ ሊሰጥበት ስላልቻለ ለ5 ዓመት ያህል ማለት ነው፣ ይሄ መጽሐፍ ከተጻፈ 5 ዓመቱ ነው። ለ5 ዓመት ያህል ሳዝንና ስተክዝ ቆይቻለሁ። ስለዚህ መልስ ስላላገኘ እንደገና ተፋልሶ ቅጽ 2 በሚል ይሄን መጽሐፍ ለመጻፍ ተገደድኩኝ። ወገኖቼ አሁንም ይሄን የምታደምጡ ወንድሞቼ፣ እህቶቼ፣ አባቶቼና እናቶቼ በእግዚአብሔር ስም እምለምናችሁ ይሄ የክርክር ጉዳይ አይደለም። ይሄ ለእውነት የመቆምና ያለመቆም ጉዳይ ነው። ይሄ የኔ ጉዳይ ብቻ አይደለም። ይሄ የእግዚአብሔር ጉዳይ ነው። ይሄ የቤተ ክርስቲያን ጉዳይ ነው። ከእውነት ጋራ ቤተ ክርስቲያን ትቆማለች። በቤተ ክርስቲያን ውስጥ ያሉ አባቶችም
ከእውነት ጋር የሚቆሙ አባቶች እንዳሉ እርግጠኛ ነኝ። በተከታታይ ለማየት እንሞክራለን። ሮሜ ምዕራፍ 8 ቁጥር 34 ወደ አማርኛ ሲተረጎም በሁለት መልኩ ተተርጉሟል። በሁለት መልኩ ነው። አንደኛው በ1947 ከዚህ ከ2000 ዓመተ ምህረት በፊት የተተረጎመ ሰማንያዱ ሲሆን ሮሜ ምዕራፍ 8:34ን የተረጎመው የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። በግሪክኛው የሚማልደው የሚለው ኢንቱ ካኔ ማለት ነው። የሚፈርድ ለማለት ካስፈለገ ክሪኔ ይሆን ነበር። ክሪኔ ይሆን ነበር። ሁለቱም እንግዲህ አሁን ይሄ ኢንቱ ካኔ የሚለው ግስ በሶስተኛ መደብ የአሁን ጊዜ ቀጣይ አብይ አንቀጽነት ጥቅም ላይ የዋለ ነው። ስለዚህ በግዕዙ ማለት ነው። ይህ ቃል በግዕዙ እንዲህ ይነበባል። ወይክል አድህኖቶሙ ለዝሉፉ ለእለ ይቀርቡ ሀበ እግዚአብሔር እንተ መንገሌሁ እስመ ለግሙራ ሕያው ውእቱ ወይተነብል ሎሙ ይላል። አሁን ይተነብል የሚለውን ቃል አለቃ ኪዳነወርቅ ሲተረጉሙት መለመን፣ መጸለይ፣ መማለድ፣ ማላጅ፣ አማላጅ ብለው ተርጉመውታል። ስለዚህ ወይተነብል የሚለው የግዕዝ ቃል ትርጉም በአማርኛ ይማልዳል፣ በግሪኩ ደግሞ ኢንቱ ካኔ ማለት ነው። ይስማማል። የግዕዙ ቃል ከግሪክኛው ጋር ተስማሚ ነው። እንዲሁ በዕብራውያን ምዕራፍ 7 ላይ ቁጥር 25 ላይ እንደዚሁ ይሄው ቃል ማለት ነው ከዚህ በፊት የታተሙት መጽሐፍት ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ተብሎ ተተርጉሟል። ከዚህ ከ2000 ዓመተ ምህረት በፊት የነበረው እንግዲህ ከእርገቱ በኋላ ነው ይሄ መጽሐፍ የተጻፈው እና የጌታችን የኢየሱስ ክርስቶስ አገልግሎቱ የማያቋርጥ የሊቀ ካህንነት አገልግሎት ስለመሆኑ የግሪኩ አባባል የአሁን ጊዜ ቀጣይ አብይ አንቀጽነት ነው የተጠቀሰው። ከዚህ ከ2000 ዓመተ ምህረት በፊት የነበሩ ትርጉሞች ዘወትር የሚል ተውሳከ ግስ አስገብተውበታል። ሁል ጊዜ የሚለውን ለማሳየት ጌታችን ኢየሱስ ክርስቶስ ካረገ በኋላ ማለት ነው። ሁል ጊዜ የሚል ሁል ጊዜ ምን ያደርጋል? ዘወትር ይላል። ዘወትር በሕይወት ይኖራልና ምን ሲያደርግ? ሲያማልድ፣ ሊያማልድ ይላል። ስለዚህ አሁን የጌታችን የኢየሱስ ክርስቶስን የሊቀ ካህንነቱን አገልግሎት በዚህ መንገድ ነው ግሪክኛ የገለጠው። እንግዲህ ሁልጊዜ በማያቋርጥ ሁኔታ የሚደረገውን ድርጊት እንግዲህ ያመለክታል ማለት ነው። አሁን ክርስቶስ ለዘላለም ነዋሪ ነው። ከተነሳ ጊዜ ጀምሮ ለዘላለም ይኖራል። በአባቱ ቀኝ የተቀመጠውም ለዘላለም ነው። በአባቱ ቀኝ የተቀመጠበትን ምክንያትም ሲገልጥ ሲያማልድ ዘወትር በሕይወት ይኖራል በማለት የሊቀ ካህንነቱን የትስብእቱን ስራ ይገልጣል። ኢንቱ ካኔ የሚለው ግስ አሁን ሶስተኛ መደብ ነጠላ ቁጥር የአሁን ጊዜ ቀጣይ አብይ አንቀጽ ስለሆነ ቀጣይነትን የሚያሳይ ነው እና በዚህ መጽሐፍ ውስጥ በስፋት ስለዚህ ጉዳይ የተብራራ ነው እና ወደ ማን ይማልዳል የሚለው አብይ ጉዳይ በዚህ ክፍል ሲነገር በእርሱ በኩል ወደ እግዚአብሔር የሚመጡትን ይላል። በኢየሱስ ክርስቶስ በኩል ወደ ማን? ወደ እግዚአብሔር የሚመጡትን ምን ያደርጋቸዋል? ያስታርቃቸዋል ማለት ነው። ስለዚህ እንዴት አድርጎ ነው የሚያስታርቃቸው? ምዕመናን ያለ ነውርና ያለ ነቀፋ ሆነው ወደ እግዚአብሔር እንዲቀርቡ ማለት ነው። ወደ እግዚአብሔር ይማልዳል ማለት ነው። በ2000 ዓመተ ምህረት ግን የታተመው የአማርኛ መጽሐፍ ቅዱስ ይሄኛው ማለት ነው ደግሞ ዘወትር ይላል በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል፣ ለዘላለም ሕያው ነውና ያስታርቃቸዋል ተብሎ ተተርጉሟል። አሁን እዚህ ጋር ተመልከቱ። ይሄ መጽሐፍ ቅዱስ የዘለለው ማለት ነው። ይሄ መጽሐፍ ቅዱስ የዘለለው ምንድነው? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና የሚለውን በግሪክ የተጻፈውን ቁልፍ ስነ መለኮታዊ አረፍተ ነገር በሚያሳዝን ሁኔታ ሳይተረጉም ተዘሏል። ተመልከቱ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና የሚለውን ምን አድርጎታል? አውጥቶታል። ከዚህ ውስጥ ወጥቷል። ይሄ ቁልፍ ነገር ነው። አጉድሏል ማለት ነው። መጉደል የለበትም። ምክንያቱም የእግዚአብሔር ቃል እና ኢንቱካኔ እና ካታክሪኖን የሚለው ቃል ክሪኖ ከሚለው ነው የመጣው።
በጣም የተለያዩ ቃላት ናቸው።